መልእክቱን እንጂ መልእክተኛውን አትናገሩ ይባላል። እነዚህ ቁራዎች ራሱ መልእክተኛ ናቸው። ምን አረጉ እነሱ? በጣም የሚያስቀው ደግሞ ቁራ ራሱን አለመውደዱ ነው። ቁራ እና ምን አለ መሰላችሁ አንድ ጊዜ በጣም ራሱን እያየ በቃ በጣም ጥቁር ነኝ እኮ በጣም ነው የሚደብረው ምናምን እያለ በጣም እያሰበ ለምን ነጭ በሆን ኖሮ ምናምን ብሎ ያስብና ወደ ዳክዬ ይሄዳል። ዳክዬ ጋር ሄድና ዳክዬ አንቺ ነጭ ነሽ በጣም ነው የምታምሪው እንዳንቺ በሆን ደስ ይለኛል ምናምን ሲላት ዳክዬ እኔ እኮ ነጭ ብቻ ነኝ ከለር ብቻ ነኝ እኮ እርግቦችም አሞራ ምንም ከለራቸው ብዙ አይመችም ትለዋለች። እንዴ እና ምናምን ሲላት እኔ እንደውም እንፈልገው ፓፓጋይ ነው ስትለው ገና ጊዜ አላጠፋም የቁራ መልእክተኛ ላጥ ብሎ ወደ ፓፓጋይ ይሄዳል በቀቀን። ከዛ ወይኔ እውነቷን ነው ዳክዬ ይለዋል። በጣም ነው እኮ የምታምረው ብዙ አይነት ከለሮች አሉ ምን ያህል የታደልክ ነህ ምናምን ሲለው ምን ያህል የታደልክ ነህ እኔ እኮ በአጥር ውስጥ ሰግተውብኝ የምቀመጥ መንቀሳቀስ የማልችል ሰዎች ስለሚወዱኝ ስለማምራቸው ብቻ የምታሰር ነፃነቴን ያጣሁኝ ነኝ ምናምን ይላል። እንዴ ምናምን ሲለው እኔ እንደውም ፒኮክ ብሆን ነበር ደስ የሚለኝ ከለሬም ቆንጆ ነው ብሎ ሳይጨርስ የቁራ መልእክተኛ ላጥ ብሎ ወደ ፒኮክ ይሄዳል። ቁራው ደግሞ ከዛ እዛ ሄዶ ወይ እውነቱን ነው ፓፓጋይ እንደ ልብ ትንቀሳቀሳለህ ፍሪነ ከለርህን ያምራል በጣም በቃ አንተን ነው መሆን የምፈልገው ምናምን ሲለው ከዛ ምን አለ እንዴት ከሩቅ ነው ሰዎች እያዩኝ እኔም እኮ ታሽጌ ነው ያለሁት እንትን አሰፋም ሰፋ እንጂ ታሽጌ ነው ያለሁት በተለይ ከሩቅ ነው ሰዎች እያዩኝ በቃ መቆሚያ ስበላ ስጠጣ ምን እያልኩኝ እየተሸማቀቅኩኝ ምን እያልኩኝ ነው ነፃነቴን አጥቻለሁ እኮ እንዴ ምናምን ሲለው እኔ እንደውም አንተን ነበረ መሆን ፈልገው ይላል ቁራ አንተ ማንም ሰው አይወድህም ዞር ብሎ አያይህም ነፃነት አለ እንደ ልብ ታረጋለህ ምናምን ይለዋል። ከዛ ብሎ ቁራ ይደነግጣል ማለት ነው። እና እንደዚህ ነው ሳይክሉ እንደዚህ ነው የሚዞረው አንዳችን ላይ ያለ አንዳችን ላይ የለም አንዳችን ላይ የምንወደው አንዳችን ላይ እንደዚህ ነው በቃ ህይወትና በጣም የሚገርመው ነገር ደግሞ በጣም መጥፎ ነው ብለን የምናስበው ከኛ ወይም ደግሞ በጣም ሰው አይወድልንም ወይ ደግሞ እኛ ራሳችን ላይ አንወደውም የምንለው ነገር ምናልባት የኛ ጠንካራ ጎናችን ይሆናል የኛ ጠንካራ የህይወት መወጫችን ሊሆን ይችላል። ህይወት በጣም ታምራለች እና ቁራ ደግሞ መልእክት አደረሰ እንጂ እሱ ምንም አላደረገም።